Your habit is the silent architect of your life ይባላል። እኛ ምን አይነት ህይወት መኖር እንዳለብን ምን አይነት ህይወት መጀመር እንዳለብን ወይም ደግሞ በምን አይነት መልኩ መሄድ እንዳለብን የተለያየ ሐሳቦች በጭንቅላታችን እናስባለን። እንደዚህ ብናደርግ እንደዚህ አይነት ህይወት እንዲኖር እንፈልጋለሁ፣ በዚህ መልኩ መፍሰስ ፈልጋለሁ ብለን ለራሳችን የተለያዩ ነገሮችን እንሰጣለን፣ ሐሳብ ውስጥ እንገባለን። ነገር ግን ዋና ትኩረት ማድረግ የነበረብን ምን አይነት ልማድ አለኝ፣ እዛ ቦታ ላይ ያደርሰኝ የሚችል ምን አይነት ልማድ ነው ያለኝ፣ አሁን በየቀኑ የማደርገው ነገር እውነት ወደዛ የሚወስደኝ ነው የሚያደርሰኝ ነው፣ ቢዝነስም ከሆነ እውነት ወደምፈልገው ቢዝነስ የሚመራኝ ነው፣ ወደ ሰዎችም ከሆነ ወደምፈልጋቸው ሰዎች የሚመሩኝ ሰዎች ናቸው አጠገብ ያሉት። ስለዚህ ምን አይነት ልማድ ነው እየተገበርኩ ያለሁት? ምን አይነት ልማድ ነው በየቀኑ ቢልድ እያደረኩ ያዳበርኩ እየሄድኩ ያለሁት? ስለዚህ እኛነታችንን ወይም ደግሞ ህይወታችንን መስመር የሚያስይዘው ወይም ደግሞ ትክክለኛ ፓዙን የሚወስንልን የኛ ፍላጎት ወይም ደግሞ የኛ ሐሳብ ብቻውን ሳይሆን የበለጠውኑ የምናደርገው ነገር የኛ ድርጊት የኛ በተደጋጋሚ የምናደርገው ልማዶቻችን ናቸው የኛ ትክክለኛ ህይወታችንን መስመር የሚቃኙት። በመንፈሳዊ በሉት በዓለማዊ በሉት እንደ ቢዝነስ ወርልድ በሉት በየትኛውም ሲናሪዮ ብታዩት እኛ በየቀኑ የምናደርገው ልማዳችን ነው እንጂ ህይወታችንን ዲተርሚን የሚያደርገው ወይም ደግሞ መጨረሻ ጎሉ ጋር ያደርሰን የሚችለው እኛ ማሰባችን መፈለጋችን ብቻውን አይደለም። ስለዚህ ልማዶቻችን እውነት ወደ ህልማችን የሚያደርስ መሆኑን እርግጠኞች መሆን መቻል አለብን።